ይህን አምፖል ገበያ ላይ ሄጄ ስገዛ እና ይህን አምፖል ደግሞ ቤቴ ላይ ገጥሜ ስጠቀም የኤሌክትሪክ ፍጆታዬ በወሩ መጨረሻ ስንት እንደሚመጣብኝ አስቀድሜ ማወቅ እችላለሁ እኮ። እንዴት ካላችሁኝ ኑ ላሳያችሁ። ፓወር ኢነርጂ ኦቨር ታይም ነው እና ክሪስ ክሮስ ስናደርግ ኢነርጂ which is equals to power times time የሚል ፎርሙላ እናገኛለን። ይህ ደግሞ ኢነርጂ በዋት አወር፣ ፓወር በዋት ታይም ደግሞ በሃወር እንድናገኝ ያደርገናል። ነገር ግን ቤታችን ላይ የሚገጠመው ቆጣሪ በኪሎዋት ሃወር ስለሆነ የሚነበበው፣ ስለዚህ ኢነርጂ which is equals to power times time over 1000 ማድረግ አለብን ማለት ነው። እና ለምሳሌ ይህ አምፖል ፓወሩ 30 ዋት ነው። እኔ ደግሞ ከቤት ከገጠምኩት በኋላ በአንድ ወር ውስጥ ለ100 ሰዓት ያክል ባበራው ኢነርጂ ኮንሳምፕሽኔ 30 ሲባዛ በ100 ኦቨር 1000 ይሆናል ማለት ነው። 30 የዚህ አምፖል ፓወር ነው። 100 ደግሞ በአንድ ወር ውስጥ የተጠቀምኩበት አጠቃላይ ሰዓት ነው። ሲካፈል ለ1000 የምናደርገው ደግሞ የሚመጣልን ቁጥር በኪሎዋት ሃወር እንድናገኝ ነው ማለት ነው። እና ለምሳሌ የኢትዮጵያ ኤሌክትሪክ ኃይል በ1 ኪሎዋት ሃወር 1 ብር ቢያስከፍለን 3 ኪሎዋት ሃወር ሲባዛ በ1 ብር ፐር ኪሎዋት ሃወር 3 ብር ይመጣብናል ማለት ነው። እና በዚህ ፎርሙላ የምንፈልገውን አይነት ማሽን የኤሌክትሪክ ሞተር የሚሆን የስቶቭ የሚሆን የምጣድ የሚሆን ወይም የማንኛውንም ማሽን አጠቃላይ የሚመጣብንን ወርሃዊ ቢል ማስላት እንችላለን። እንደዚህ አይነት ጠቃሚ መረጃዎች እንዲደርሷችሁ የቲክቶክ አካውንቴን ፎሎ አድርጉ። አመሰግናለሁ።